قدفت سيلوي نفسه قد الكل سيلوي مولجي الله بيي ما شفتون እውት እንግዲህ ተመልካቾች ጉዲውልኝ ዝም ብላችሁ አላወራም ዝም ብላችሁ ሁሌ ጃዝ አንቺ ባለህ ስንት ሚሊዮን ዕቃ ዘርሽው እኮ አይደል? በስንት ቀንሽ ዛሬ ሆኖ ሱቅ ብትቀመጪ ምንድን ነው ያማታል እንዴ? መገንን ጉዲ لا إله إلا الله لا إله إلا الله አንቺማ የለም እኔ ደግሞ ተደንብ ትሸጣለህ እንትን ትላለህ ይላል ሲምኒ ጉዲን ተመልከቱ እንግዲህ ገበያ የሌለ ጊዜ እንደዚህ ነው አያችሁት አየሩ ሲመታ እንደዚህ ነው መሰል ምንድነው አልሻሻጥሽም ለ ምን አስቀረጸ ጉዲሽን እያየሁ ነው የ25000 እና የ25,000 የ30,000 ብር ሶላር እንዳለ ነግረሻቸዋል ተመልካቾች ሲምንድን ነው የምትተኘው ያ ሰላም አረ አንቺስ ከፋ ግማሽ ሲምንድን ነው ተመልከት ብቻን ቁጭ ስለ እንቅልፋፍ ዝይ ነው ጭራሽ ቡና ነው ደግሞ የምትጠጪው አንቺ አርጅተሽ ይሄን ቀጥታ ለተመልካቾችሽ ነው ማስተላለፍልሽ ይደራቀርም ሁሉንም ማለት ነው ይሄው ጨርሼ አስተላልፍልሻለሁ ይሄው እያሳየሁሽ ነው ይሄው እያሳየሁሽ ነው ጉዲሽ ጭምቡሳ አያችሁ መጨናበስ እንደዚህ ነው እንግዲህ ሱቅ ውስጥ ኧረ የምትገርም ጭምቡስ ነሽ እንቅልፍ እሺ ሲሰርሽ አንተ እሱ አለ አይደል ጎረቤት ተማምነሽ ነው ማለት ነው ሱቅ የምትጠብቂው ወላሂ ላዚም ነው አንተኝቻ እሱ ያይኝም እኔ እዚህ ጠጋለና እነሱ እዛ ይከማሉ እኔ እዚህ እንቅልፍ ወስድሻል ከዛ ወላሂ ብዙ ቀን ወስደኝ እኮ ታዲያ እንዲህ አይነት ሰው በራ 80 ኪሎ ይዞኝ ወደ መሬት እንዳይደረመስ 80 ኪሎ አንተ የመከንያት ነው ይጀላ ኧረ እኔ በጣም ነው የገረምሽ ወላሂ እኔ በጣም አጅበሽኛል ተመግረምን በላይ ነው የሆነብኝ ሰው እንቅልፍ ገበያ ሁሉ ጊዜ እኮ ገበያ አይኖርም ዛሬ እንደውም ገና ሳልሽሸቀለም አምስት እኮ ነው ገበያ ተለለ ይደብረኛል ተኝተኝ ይለኛል አባሽ ገፈስኩ እንግዲህ ተመልካቾች ጉዷን አይታችሁልኛል እሷ ኧረ በጣም የሚገርም ነው ኧረ በጣም የሚገርም ነው ኧረ በጣም እንቅልፍ እንዴ ማን ነው የቀረበ በቃ ተንከባለ ለማንኛውም ተመልካቾቻችን ይሄ የኤሌክትሮኒክስ ሱቃችን ነው እንግዲህ ሶላር ይሄውላችሁ የ25,000 ብር ዝጋ አለላችሁ ቆጣሪም አለው ይሄው እንደምትመለከቱት ቆጣሪም አለው 25,000 ብር ላምፖል ለሻንች እንደፈለጋችሁ ተጠቀማላችሁ ባለ 5 አምፖል ነው ትልቅ 5 አምፖል አለው
ከዛ እንደገና ደግሞ ቆጣሪ አለው። ይኸውና እንደምታዩት በዚሁ አጋጣሚ እናሳያችሁ። እውት ቆጣሪው ነው። ይሄ ግድግዳ ላይ የሚሰካው ቆጣሪ ነው፣ ይቆጥራል። አዎ ወላሂ ቆጣሪ። እንደገና ደግሞ ትልቁ ደግሞ ይሄ በኋላችን የምታዩት ደግሞ ይሄም አንደኛ ደረጃ ነው ከነ ሙሉ እቃው ከነ አምፖሉ። አሁን ላይ ዘመን አንጥቶታል ሁሉንም። እንደገና ይኸው ረመዳንን እንደው ቤተሰቦቻችሁ በተለይ እንደው አባትና እናታችሁን ጨለማ ውስጥ ሆነው አሳደጉን። አሁን ደግሞ ቴክኖሎጂ ስንቱ ባለበት ለአንድ አፍታ ለቀላል ብር ብላችሁ ወላሂ ላዚም ጨለማ ውስጥ አታስቀምጧቸው። አውቃለሁ ብዙ ካላማችሁ ዝንፍ ሳትሉ የሰውን አላማ እያሟላችሁ የራሳችሁ ወደ ኋላ ይቀራል። 5500 ብር አለ፣ 10000 ብር አለ። ባለ 4 አምፖል ደረጃቸው ይለያያል። የሚቀንሱም አሉ። ግን እኛ ጋር ስትመጡ አሪፎችን ነገር ነው የምንሸጥላችሁ። ለምን የማያዳግም ዕቃ ማለት ነው። እና እዘዙ እዘዙ። እና ደግሞ ቴሌቪዥንም አለ፣ ፍሪጅም አለ። ስትገዙ ኦርቢት ግዙ። ደግሞ በቃ ማንኛውንም ዕቃ ስትገዙ በኦርቢት አሁን ላይ ዘመን ያመጣ ኦርቢት የሚባለው ነው። እና በኦርቢት ይሁን። እሺ ሁሉንም ዕቃችሁን በኦርቢት ብታረጉ ይመረጣል እላችኋለሁ። አይ ሀቢብ ቪዲዮ እየሰራሁ ነበር። የዳቦ ባትራ የእንትን ቴሌቪዥን ላይፍስታር ሶላር ይሄ እንግዲህ እዚህ ጋር እንደምትመለከቱት ተመልካቾች ፋብትን ያለ ሶላሮች እንግዲህ ከ25 ብር 30 ብር እንደዚሁም 60 ብር ሶላር ይገኙበታል። ይሄ የምትመለከቱት እንግዲህ የ30 7 አምፖል አለው። እንደምታውቁ ቆጣሪ ያለው እንደፈለጋችሁ ቻርጅ ነሽ አምፖል ነሽ መጠቀም ትችላላችሁ። 25ም እንደዛው 5 አምፖል አለው። ገመዱ ጥቅል 100 ሜትር ነው። አብሮ የፈለጋችሁበት ድረስ ይዞ ይሄዳል። ባትሪ ያለው የራሱ ማጠራቀሚያ ቆጣሪ ያለው እንደነገርኳችሁ ገመዱ የተሟላ ነው። እንግዲህ ይሄውላ ይሄን ይመስላል ማለት ነው። ተመልከቱ። በጣም የሚያምርና በአሁኑ ሰዓት በጣም አንገብጋቢ አስፈላጊ የሆነ ነገር ነው። በነገራችን ላይ ተመልከቱ። ይሄም እንደዚህ 25 ብር ማለት ነው። 25 ብር አሁን ላይ ምን ይሰራል? እንደምታዩት 500 ሪያል ነው። ግን ቤተሰብን ለስንት ዓመት የምትመሰገኑበትን ስራ ለምን አትሰሩም? ወላሂ ነው የምላችሁ። ብር በከንቱ ይጠፋል። ቤተሰብ እናትን በጨለማኛ አሳደጉ። አሁን ጨለማ በቃ ሰው ከተማ እየገጠመው ነው፣ እንኳን ገጠር ማለት ነው። ለምን 10 ጊዜ መብራት ስለሚጠፋ በቃ። እና ስለዚህ ይሄንን እንግዲህ የምትመለከቱት ይኸው 7 አምፖል አለው። ይኸው እንደምታዩት ማለት ነው 7 ከነቆጣሪ ይኸው ሙሉ ገመዱ ጋር ማለት ነው። እና ይሄን ብትገጥሙላቸው ለቴሌቪዥን ስትፈልጉ ደግሞ ወይም ደግሞ በጣም ለብዙ ፓወር ስትፈልጉ ይሄን ደግሞ ተመልከቱ 60 ሺህ ብር ከነ ሙሉ እቃው